ዛሬ እንግዲህ እስኪ በትንሹ የዛሬ ውሎዬን አሳያችኋለሁኝ። እንግዲህ እንደምታዩት እዚህ ጋር ድንች አዘጋጅቻለሁኝ። የድንች ሰላጣ እሰራለሁ ማለት ነው። የድንች ሰላጣ እንዳለ ስንቶቻችን እናውቃለን? ታውቃላችሁ ወይ? ላስተምራችሁ ሙያ ሳይሆን በቃ እስኪ የዛሬ ውሎዬን ባጭሩ ላሳያችሁ። ሰላም እንዴት ናችሁ? ውድ ሀገሬ ልጆች፣ እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ሙሉዓለም ነኝ። ዛሬ ደግሞ በሌላ ጊዜ መጥቻለሁ። የዛሬ ደግሞ ቪዲዮዬ እንደምታዩት ከርዕሴ እንደምትመለከቱት ወይም ደግሞ ከቪዲዮዬ እንደምታዩት የአትክልት ልጅ እንዳለ ተሰብስበዋል። እነሱን ለመስራት ዛሬ ጠዋት እንግዲህ ከእንቅልፍ የተነሳው 7 ሰዓት ከ20 ማለት 7 ሰዓት ተኩል ነው በኢትዮጵያ 2 ሰዓት ተኩል ማለት ነው። ያው እንግዲህ ከእንቅልፍ የተነስቼ በእርግጥ ጠዋት ላይ መኪና እያጠብኩ ነበር ማለት ሊቭ ላይ ገብቼ ነበረ። ከዛ በኋላ ደግሞ ዛሬ እንግዳ ይመጣብኛል ከሩቅ ሀገር። በቃ በጣም ነው ደስ ያለኝ በነገራችን ላይ በጣም ማለት ነው እንግዳዋ ስለመጣች ወይም ደግሞ እንግዳዎቹ ስለሚመጡ። ስለዚህ እንግዲህ ዛሬ ምሳ ለመስራት ያሰብነው በእርግጥ ስጋ እንጠብሳለን ውጭ በክሰር ግን ያው ቪዲዮ ለመቅረጥ አይመቸኝም። እና ከዛ በመቀጠል ደግሞ የብዙ የሚያስፈልጉ ቅጠራቅጠሮች የተለያዩ የቅጠራቅጠር ዘሮች እዚህ ጋር ተሰብስበዋል። እና ያው እንግዲህ እዚህ ጋር የምታዩኝ በግዶንስ ወይም ደግሞ ያው ታውቁታላችሁ በግዶንስ ኩዝበራ አረብ ሀገር ያላችሁ እህቶቼ ይህንን በደንብ እያጠብኩ እገኛለሁኝ። እና ድንች ሰላጣ ለመስራት እየተዘጋጀው ነው ማለት ነው። አትክልት ነገር ሳጥብ በጨው ነው ማጥበው። በጣም ደጋግሜ ነው ማጥበው። ምክንያቱም ታውቃላችሁ ጥሩ አይደለም ጨው ምናምን። ይሄ ጨው የሚመስል የድንጋይ እንትኖች ድንጋይ የሚመስል ድንጋይ ናቸው ግን አሸዋ የሚመስሉ ደቃቅ ነገሮች ይወጣሉና ስታጥቡ እንደዚህ አይነት ነገር እና እንግዲህ እንደምታዩት እዚህ ጋር በደንብ ነው ያጠዳሁት። በደንብ አድርጌ በደንብ ልነጋችሁ አልችልም። በቃ በደንብ ነው ያጠዳሁት። ይሄንን እየሰራው እገኛለሁኝ ድንች ሰላጣ ለመስራት። ድንች ሰላጣ ድንች ያው እንደ ትቀቅሉታላችሁ ከትፋችሁ በትናንሽ ሳይዝ ከትፋችሁ ድንቹ ይቀቀላል። ድንቹ ከቀቀልኩት በኋላ ልክ ሲቀዘቅዝ ይሄንን የምከትፈውን ቅጠል ኩዝበራ ይባላል። በእንግሊዘኛ ኮሪያንደር፣ በአረበኛ ደግሞ ኩዝበራ፣ በኢትዮጵያ ደግሞ የምን ቅመም ቅጠል ነበረ? የጥቁር አዝሙድ የነጭ አዝሙድ አይደለም ብቻ የሆነ ብቻ የከሙን ቅጠል መሰለኝ አይደል ነው። በጣም ነው ደስ የሚለው ሽታ ምናምን ስላለው በጣም ነው ለድንች ሰላጣ ቆንጆ ነው፣ ይጣፍጣል። ከዛ እዚህ ጋር ደግሞ 3 ሽንኩርት የሚያስ በጣም እንግዳ ስለሚመጣ ለአንድ 10 ሰው ነው የማዘጋጀው። እና የተለያዩ ቆጠራቆጠ በነገራችን እኔ ያለሁበት ሀገር ሰዎች ወይም ደግሞ እኔ የምሰራባቸው ሰዎች በጣም ማለት እንደ አረቦች አይደሉም። እንደዚህ አረቦች አሁን በቃ ቂጣ ነገር ዳቦ ነገር አይጠፋም እና እነዚህ ግን ብዙ ጊዜ ቀጠራ ያበዛሉ። የዚህ ሀገር ሰው በቃ በጣም እንደዚህ አይነት አረንጓዴ ቅጠሮች ምናምን በጣም ነው የሚበሉት። እና አረብ ሀገርም ይበላሉ ግን በሰዓት በጊዜው ምንድን ይባለው በሰዓት ማይ ጉድነስ ይቅርብ በቃ በቃ ማለት እንደዚህ አይነት ነገር ሲያዘጋጁ ቅጠራ አትክልት ነገር አይጠፋምና ይሄን ነገር እኔ በጣም ነው የምወደው። ለራሴ ራሱ ሰራዋለሁ ማለት ነው። ያው እንግዲህ እንደምታዩት በቃ በጣም ነበረ በቁጣት ስለተነሳው በጣም ነበረ እየደከመኝ ማለት ነው። ትናንትም ስራ ነበርኩኝ። ግን ያው እንግዳ የሚመጡት እንግዶች ተወዳጆች በቃ ምን ልበላችሁ በቃ በጣም ከብዙ ጊዜ ስንጠብቃቸው የነበሩ እንግዶች ስለሆኑ ለነሱ ነው። ስለዚህ ደስ ብሎኝ ነው የምሰራው። ልክ እንዴት ነው እናንተ ወደ ኢትዮጵያ ስትሄዱ ቤተሰቦቻችሁ በስነ ስርዓት ደስ ብሏቸው እንደሚቀበሯቸው ልክ እንደሚቀበሩን ልክ እንደዛ ማለት ነው። እና እዚህ ጋር የቀቀልኩትን ድንች አምጥቼ በጣም በስሏል። ትንሽ እየበሰራ አድርገዋለሁ። ለሰላጣ ሲሆን ትንሽ መብሰር የለበትም። በደንብ ይወካባችኋል ስታደባልቁ ማለት ነው። እንግዲህ መጀመሪያ ታችሁኛ ምንድነው
ሽንኩርት እና ቅጠላ ቅጠል ስከታተፋታችሁኝ የለ እዛ ላይ እንግዲህ በሰፊ እቃ አምጥቼ እያቀላቀልኩት እገኛለሁ ማለት ነው። እንግዲህ እንደምታዩት እና በጣም ነው የሚጣፍጠው። ይሄንን ሞክሩት። ብዙ ጊዜ ያው ታውቃላችሁ እኔ ኢትዮጵያ ስሄድ የምሰራቸው ብዙ ምግቦች አሉ። የተቀቀለ ድንች ነው እንግዲህ ያው እንደምታዩት ሎሚ ጨምራለሁኝ። ሎሚ ግድ ነው። ከዛም በነገራችን ላይ ከዛም በትልቅ እቃ ነው ለማቀላቅለው ማለት ነው። እንደምታዩት በጣም ጣፍጣል። ብትሞክሩ ደስ ይለኛል። በነገራችን ላይ ብዙ አረብ ሀገር እንደዚህ አይነት ሰላጣ አይሰራም፣ አይቼም አላውቅም። እዚህ ሀገር ግን ይሄ ነገር ይሰራል። በጣም ነው የሚጣፍጠው። በተለይ እቤት ስታዘጋጁት በተለይ ቃሪያ ቢጨምሩበት፣ ያው እነሱ ቃሪያ ስለማይበሉ ቃሪያ ጨመርኩበትም እንጂ ቃሪያ ቢጨምሩበት በጣም ነው የሚጣፍጠው። በተለይ ቀዝቀዝ አድርጋችሁ ፍሪጅ ውስጥ ይጣፍጣል። እና በጣም ድንቹ በስሎብኛል ብዬ አስቤ ነበር፣ አልበሰለብኝም። ግን እንደምታዩት እንትን ለብሻለሁ፣ ጓንት ለብሻለሁ ማለት ነው። በጓንት ነው የሳደባልቀው የነበረው። ከዛ እንግዲህ እንደዚህ እንደምታዩት በጣም የሚያምር ቆንጆ ላይን የሚጋብዝ ነው እና ኢትዮጵያ ስትሄዱ እናንተ ሞክሩ። ማነው ኢትዮጵያ ስትሄዱ ብትሞክሩት ደስ ይለኛል። እዚህም ባላችሁበትም ሀገር ሰርታችሁ ብትቀምሱት በጣም ነው የሚጣፍጠው፣ በጣም ነው ደስ የሚለው። ከዛም እንግዲህ ይሄንን ከሰራው በኋላ ሰላጣም መስራት ስላለብኝ ሰላጣም ሰራሁኝ። እዚህ ጋር እንደምታዩት ከታትፌ ሰላጣ ያልተጨመረ ነገር የለም። ከዛ በኋላ ደግሞ ሐሞስ ታውቃላችሁ። ሐሞስ ያው በጣም ደስ የሚለኝ ምግብ ነው ከአረብ ሀገር። ሐሞስ ደግሞ ለመስራት እዚህ ጋር ጥሬውን ሽምብራ ገዝቼ ዘብዝፌ ቀቅያ አዘጋጅቼ ቁጭ አድርጌ ነበረ ትናንትና። እንግዲህ ዛሬ በዚህ ማሽን በደንብ አድርጌ ፈጨዋለሁ። ከፈጨው በኋላ እንደዚህ ሆነ። ከዛ ነጭ ሽንኩርት ጨመርኩኝ። ከዛ ደግሞ ጣሂን ጨመርኩ። የአረቦች ጣሂን ነው፣ እዚህ ሀገር ማለ ግን የአረቦችን ነው የምወደው። ከዛ ጣሂን የሚበቃኝን ያህል ተቀዳሽ። ጣሂን ወፍራም ቀጭን ነው፣ አደባልቄው ነበረ ግን እንደዚህ ሆነ። ለማንኛውም ጣሂን ጨመርኩኝ። ከዛ ደግሞ ዘይት ጨመርኩኝ። እንግዲህ ሐሞስ ታውቃላችሁ፣ አረብ ሀገር ያላችሁ እህቶቼ ሐሞስ እንዴት እንደሚሰራ እስኪ ንገሩኝ፣ ከዚህ የተሻለ እንዲሰራ። ከዛ እርጎ ጨመርኩኝ። በጣም ነበረ ቆንጆ ሆኖ የጣፈጠው። በጣም ነው የሚጣፍጠው። እንደዚህ አድርጌ ፍሪጅ ውስጥ እንግዲህ ማስቀመጥ ነው። በኋላ ነው ምሳ የምንበላው 3 ሰዓት ላይ ማለት ነው። እንግዲህ ውዶችዬ የዛሬ ውሎ ይህንን ይመስላል እና ሙያዬን እንዴት አያችሁት? ሙያዬን ከ10 ስንት ትሰጡኛላችሁ?
ቪዲዮን ስትጀምሩ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ለቻናሌ አዲስ ከሆናችሁ ሙሉዓለም እባላለሁ ለማታውቁኝ እና ቻናሌን ሰብስክራይብ በማድረግ ቪዲዮን ላይክ በማድረግ ተባበሩኝ። ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ባይ